ሰላም እንዴት ናችሁ? የዛሬ 5 ቀን የሰራሁላችሁ አንድ ቪዲዮ ነበረ። እሱም የወጣት ገዛኸኝ ማቴዎስ ቪዲዮ ነው። እንግዲህ እሱን በማስመልከት በሽንሽቾ ቡና ባንክ ሰራተኞች የሆኑ ታሪኩ ተስፋዬና አዲሱ መኩሪያ 1500 ብር ለወጣት ገዛኸኝ ማቴዎስ ድጋፍ አድርገዋል። ፈጣሪ ዘንድ ትልቅ ዋጋ ያለው ካንስላችሁ እውነት ተመችቷችሁ ላይሆን ይሆናል። እኛም የተሟላ ነገር ኖሮን አይደለም ለተቸገረው ሰው 150 ብር የምንሰጠው ነገር ትልቅ አስተዋጽኦ አለው። የሁላችንም ተሰባስበን የሆነ ነገር ያደርግልናል። ለኛ ለራሳችን መልካም ነው ብዬ ነው እኔ ብዙ ጊዜ እንደዚህ አይነት ነገር የሚያስበው። በጣምቶና በሌላ ቦታም ቢሆን እንደዚህ አይነት ነገር ሲከሰት ሄደን ብናይ እንደዚህ አይነት ስራ ደግሞ ብንሰራ መልካም ነው ብዬ በጭው ለማለት እወዳለሁ። Gonaan uurriya bargiteeni magan uurru nekenne gonaan ino shoommi wodden shi tuudii dandumma minen eeyyanna yoonni anni goonna ekkenteen kaalteen danne goonna ekkeen magani subbin kaalteen danne uuccaan kidne itano aganorun kusin qawmkiti keemman wala yoosibikki manna ilanchu kafuudhenki magani subbin magani mannaakkate mawneetini bizaazoon ta'u engeesh magani subbin angadhe ikatten danne magani subbin ይሄ ውጫቂ ታሪኩና አዲሱ ላደረጋችሁት መልካምነትና ቸርነት እግዚአብሔር ይባርካችሁ እያለን ትንሽ ኢንቦክስ እያወራችሁኝ የነበራችሁ ሰዎች አካውንት ልልክላችሁ አልቻልኩኝም። አሁን ግን በወላጅ አባቱ ስም ማቴዎስ ባፋ ዶላሞ በሚል እሱ መንቀሳቀስ ስለማይችል በሳቸው ስም የተከፈተ አካውንት አለ። በዚህ አካውንት እርዳታችሁን ማድረግ ኢንቦክስ ስታወሩኝ የነበራችሁ ብዙ ደጋግ መልካም የሆናችሁ ሰዎች ነበራችሁ። ይህን አካውንት ልክላችኋለሁ። ሌሎችም ደግሞ ይህን አካውንት በመጠቀም ወንድማችንን ገዛኸኝ ማቴዎስን ማገዝ መደገፍ ትችላላችሁ ማለት ነው። ለሱ በመታደጉበት ደግነትና መልካምነት እግዚአብሔር ለእናንተ መልካም ነገር ያድርግላችሁ፣ እግዚአብሔር ይተካላችሁ እንላለን። እንወዳችኋለን። እርዳታውን ካስገቡ በኋላ ባንክ ስቴትመንቱን ስክሪንሾት በማድረግ በውስጥ መስመር ይላኩልን።